እንደው ከደጋ ብዙ መተው አይተው የሚሄዱ አሉ፣ ግን አይተገብሩትም። አይሆንም ያሉትን እዚህ እየሆነ እያዩት ነው። የመጀመሪያ አትክልት ስተክል እዚህ አትክልት አይሆንም ብሎ ያምናል፣ ግን አትክልት እንደሚሆን አዩ። ዶሮም አሪፍ ነው። አሁን ከከብቶች ይልቅ የፍየልና የበጎች ተመራጭ። ይሄ ወጣት ወደ ውጭ የሚፈልስ ወጣት ይሄ በየባህር ላይ እየታገተ ይሄን ያህል ብር እየተባለ የሚባለው አገሩ ላይ ምን አለ ይበስል ያለ። ሰላም ቤተሰቦችና ተመልካቾች፣ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። አሁን በቀጥታ ወደ ጉዳያችን እንገባለን። እዚያም ብዙ የተለያዩ የጥምር ግብርና ነው የምትሰራው አንተ። ማዶ ንቦችም አሉ፣ ፍራፍሬዎች አሉ፣ ትሩንጎ ሁሉ ሳይቀራል፣ ሎሚ አለ፣ ብዙ ሙዝ አለ፣ ሸንኮራ አይተናል። አሁን ቡና አለ በደንብ። ይኸው ቡና በዚህ ሳይድ ይኸው ተመልካቾች፣ ወዲህ ማዶ ይሄ ሁሉ እንግዲህ የአትክልት የፍራፍሬ ማሳ ነው። ይኸው ከምታዩትና አፕል አለ። ይህን ሁሉ እየሰራ ነው አቶ የሺጥላ እና እዚህ ጋር የተወሰነ ትምህርት እንዲሰጠን ነው ለእኔም ለእናንተም። ይህን ነገር መቼ ነው የጀመርኩት? ይሄ አሁን ወደ ቋሚ ከየርኩት አሁን ቅርብ ጊዜ ነው የጀመርኩት። ይሄ ውሃ የሚሄድበት ቦታ የነበረው ውሃው ተዝሽ ነው ሸምበቆ የምታየው። ውሃው ከዚህ ከሸምበቆ ጀርባ ትልቅ ወንዝ አለ። ሰው ተመልካቾች ወንዝ አለ፣ አሳያችኋለሁ። ወንዙ ምንድነው አላማ የሺጥላ? ይህን እርሻ እንደዚህ ደስ የሚል እርሻ ነው። የቋሚ ተክሎች በተለይ በጣም ደስ አለኝ። አላማ ምንድን ነው? እንግዲህ አላማችን የተሻለ የላቀ ስራ ለመስራት ሀሳብን አለ። ግን አቅም እጥረት፣ አቅም ሲባል ገንዘብ ብቻ አይደለም፣ ብዙ ነገር ነው። የቦታ እንደውም ከዚህ በተሻለ ከከተማ ወጣ ብዬ ብሰራ ደስ ይለኛል። ከተማ ውስጥ ባልኖር ደስ ይገርም ነው ቢሆን ግን አይሆንም። ቦታ ማግኘት በጣም ከባድ ነው። ይሄ በጣም የሚገርም ስራ ነው። እኔ እየዞርኩ እያየሁ ነው በጠዋት ጀምሮ። ግን ምን ያክል ወጪ ወጣበት? አሁን በግምት እንደው ወጪ አሁን ቡና ከመሬቱ ውጪ እንኳን መሬቱ ይቅርና እንደው በስጦታም ነው ግን አሁን ይህችን ቡና እንኳን ለምትተው ወደ 200 ምናምን ሺህ ብር አውጥቼባታለሁ። በዚህ ሰሞን ቡና በዚህ ሰሞን ይሄ ቡና ወዲህ የሚታየው ቡና ብዙ አለ። ከአንድ ሺህ እግር በላይ አለ። ኦኬ። አሁን ሰዎች ከዚህ ይማራሉ፣ ከአንተ ጋር እየመጡ ልምድ ይወስዳሉ። ፍላጎቱ ስሜቱ ወይም ውስጡ እንትን ካለው ፍላጎት ካለው አይደለም ጉብኝት እየተባለ ሌላ ሀገር ይኬዳል። እንደው ከደጋ ብዙ መተው አይተው የሚሄዱ አሉ፣ ግን አይተገብሩትም። ኦኬ። የሚያው ሰዎች አሉ ብዙዎቹ ያው ያደንቁ፣ ግን ወደ ተግባር የኔን ጥረት እናንተን እያዩ ለመሆን ይሞክራሉ። የማይሰራ አድርጎ ነው፣ ግን ቀላል ነው፣ ይሰራል። ይሄው ተሰርቶ ታየ። አይሆንም ያሉትን እዚህ እየሆነ እያዩት ነው። የመጀመሪያ አትክልት ስተክል እዚህ አትክልት አይሆንም ብሎ ያምናል፣ ግን አትክልት እንደሚሆን አዩ። አሁን በጣም የሚገርም ነው። አሁን እዚህ ላሞችን አይተናል። ከላሞች የሚመጣው እበት እዚህ ማዳበሪያ ነው። ይሄ ለጤናም ጥሩ ነው። በዚህ የሚመረተው ደግሞ ከሰው ሽንት ቤት የሚመጣም ትጠቀማለህ። እሱ ላይ እስቲ የቱ ጋር ነው? እዚህ ጋር አለ እንዴ? እሱ የጨመርክበት ቅድም ስትለኝ አልነበር? ከሰው ቆሻሻ የተሰራ ኮምፖስት ነው ያልከኝ። እሱ ለብዙ አመት ይቀመጣል። እሺ፣ ተቀብሮ ማለት ነው። ያረጋው ላይ ከላይ ተብላልቶ ነው ብዙ አመት የቆየ ነው። እዚህኛው ሲመጣ ደግሞ ወደኛ ለ5 አመት ለ6 አመት ያለምንም የበሱ መጠቀም ይችላል። በጣም አሪፍ ማዳበሪያ ነው ማለት ነው። ተገዝታችሁት ነው? ያው በመንግስትም ይሰጠናል። በመንግስት የመንግስት ጦታ ነው። አሁን እንኳን ዝም ብሎ ነው እንትን ያመጡልን። በፊት ግን አጽፈን ውሃ ልማት አጽፈን ለምንድን ነው የምታውሉት ምናምን ተብሎ ለጎመን ምናምን ሲሆን ይበክላል ተብሎ ይባላል። ግን አሁን ጎመኑን ራሱ እዛው ላይ ዘርተውት እነሱ እየተጠቀሙ ነው። እዛ ላይ የሚገርም ለቋሚ አትክልት ግን ምርጥ ነው ይላል። ቋሚ አትክልት ደግሞ በጣም አሪፍ ነው። አንተ ብዙም ችግርም አይኖርም። እዚህ የከብቶቹን ቀጥታ ወደዚህ አምጥተህ ግን ሁሉንም እንጠቀማለን። የዶሮ አሁን አይገኝም። አሁን ተወጥቶ የዶሮ አሪፍ ነው። የዶሮም አሪፍ ነው። አሊ ከከብቶች ይልቅ የፍየልና የበጎች ተመራጭ ነው። ከዶሮ ቀጥሎ ማለት ነው። እንትን ከየት ነው የምታገኘው እነዚህ የሚተከሉ ነገሮች? ይሄ ዘሮችን፣ ቁርጥራጮችን፣ ችግኞችን እንትናን ያገኘሁት ወደ ጅማን አልፎ
ጅማን አልፎ ከዛ አምጥቶ መገንጠያ የሚባል አለ ወደ የሻሃላ ሙቲ ይገኛል። ከዛ አካባቢ ነው። ይቺ የኬንያ ሙዝ ናት። ኦኬ ሁሉንም ከዛ ነው። ቡናውንም አይ ቡናው እዚሁ ነው ተመልጦ። ኦኬ ምንድን ነው ከዛ ያመጣው? በቃ ይሄ ነው ምንድን ነው ሙዝ ነው ያመጣው። ሙዝ ነው። ሸንኮራው ምኑ እዚህ ነው። ሸንኮራ እዚሁ ነው። እሱ በቀላሉ እዚህ ማራባት ይችላል። ችግኝ ማችግኝ ይቻላል። አሁን እዚህ ምን ስራ ነው በአብዛኛው መከናወን ያለበት ምርታማ ለመሆን? ብዙ ነገሮች አሉ። ቀያይሮ ነው የሚሰራው። የፈለከውን ብቻ ሳይሆን መሬት ለማደስም የሚሰራ ስራ አለ። ኦኬ ምክንያቱም አንድ መሬት እያቀያየር ካልተሰራ መሬቱ ለምነቱ እየተሟጠጠ ነው የሚሄደው። ይሄ ቋሚ ተክል ግን ችግር የለውም። በስራ ስር በቅጠላቅጠል በፍራፍሬ የሚል ለምን መለየት እንችላለን። አሁን የስራ ስሩ ወደ ቅጠላቅጠል መቀየር ይቻላል። የቅጠላቅጠሉን ወደ ፍራፍሬ መቀየር ይቻላል። ፍራፍሬ ማለት እንደ ቲማቲም እና የመሳሰሉት፣ ስራ ስሩ ደግሞ ካሮት፣ ድንች የመሳሰሉት እነሱ ደግሞ በጣም የመሬት ለምነት ያዳብራል። ኤኒዌይስ በየአመቱ አንድ በዘራንበት ቋሚ ተክል ካልሆነ በቃ መቀያየር አለበት። ያ ሲሆን መሬቱ እየዳበረ ይሄዳል። ለምነቱ እየጨመረ ይሄን በደንብ እያየሁት ነው እዚህ ግቢ ውስጥ። ባለፈውም ጊዜ መጥቼ ከጎን ሌላ ልጅ ስላየሁ አሁን ያና አትክልት መልሶ አልተከለው፣ አዲስ ነው የተተከሉት እና በጣም አሪፍ ነው። እንግዲህ አሁን ቅድም አንድ ጥያቄ አንስቼልህ ነበር። ይሄ በእውነት ለኔ በጣም ትልቅ መዝናኛ ነው። ገብቷል። የማየው ነገር እንዲያው በዚች ካሜራ ሁሉን ነገር መያዝ አልችልም እንጂ ትልቅ ነገር ነው። የሌለ ነገር የለም። መሬትም ያላቸው ሰዎች እንኳን ውሃም ባጠገቡ ያለ አቅምም ያለው ምንድን ነው እዚች ጋር በተመከረልኝ ፍላጎት ያላቸው ሰዎች እንዲነሳሱ እንዲሰሩ ቀና መንገድ የሆነ በመንግስት ድጋፍ ሲባል ገንዘብ ድጋፍ አይደለም። ገንዘብ ድጋፍ አይደለም፣ ሀሳብ ድጋፍ ሀሳብ ሰው የሚመስለው ገንዘብ ምናምን ሊመስለው ይችላል። ገንዘብ አይደለም ትልቁ መጀመሪያ አጥሯቸው ውስጥ ያንን ለመስራት ካለ ማይደረግ ይሄ ወጣት ወደ ውጭ የሚፈልስ ወጣት ይሄ የትም በየባህር ላይ እየታገተ ይሄን ያህል ብር እየተባለ የሚባለው አገሩ ላይ ምን አለ ኢንቨስት ያለ አገር ያሳድጋል ባለው ነገር ባለው ሀብት ማለት ነው። አዎ ባለው ላይ ምንም ነገር እንትን አይጠይቅም። ጊዜን ብቻ ጊዜን እና ፍላጎት ያላቸው ሲገቡ ደግሞ ሌላው ሰው እነሱን እያየ ይመጣል ማለት ነው። እዛ ላይ ለዚህ ሰዎች ሯጭ እኮ ማነው በበቂላ ነበር አይደል? አንድ ስንቱን አትሌት ታጥቷል። ትክክል። እሱ ላይ ነው ብዙ ሰዎች ብዙ አትሌቶች ነገር ሲታይ በቃ የአመርቂ ወይም ደግሞ ውጤታማ ሲሆን እንደናንተ ሰርተው የሚያሳዩ ሰዎች ሲኖሩ በጣም አሪፍ ነው። እንግዲህ አዲስ አበባ ውስጥ ያለ ቦታ ነው። አዲስ አበባ ቦታው ምንድን ነው ስሙ? አይሲቲ ፓርክ አካባቢ ወይም ደግሞ ፍልውሃ አካባቢ ነው። እዚህ አዲስ አበባ ውስጥ እንደዚህ ይህን የመሰለ ነገር ትልቅ ቦሌ ቡልቡላ ውስጥ ነው። ትልቅ ስራ ነው የተሰራው። ኢቭን ሰዎች መጥተው ራሱ ቢጎበኙ ደስ ይላል። ቢማሩበት በራሳቸው ጊዜ መጥተው እርሻ መስራት የሚፈልጉ ሰዎች ብዙ አሉ። አሁን እኔም ቪዲዮ ማይተው በዚህ ቪዲዮ ብቻ ብዙ ሀሳብ ማቅረብ ስለማንችል በአካል ደግሞ መጥተው እናንተ ጋር ብዙ ትምህርት ቢወስዱ እኔ ደስ ይለኛል። ይሄን ሀሳብ እግረ መንገዴን ማስተላለፍ እፈልጋለሁ። እሺ ያው እንግዲህ እውቀት አለን ማለት አይቻልም። ያው ሰው ባለን ነው እንጂ ከዛ ውስጥ ያለውን ምክረ ሀሳባችን ጠቃሚ ነው የሚለው መውሰድ ይችላል። የማይሆነው መተው ይችላል። ምክንያቱም ሰው ጥሩ ነው ብሎ ነው ሁሉም የሚሰራው። ግን ይሆናል አይሆንም የሚለው እየመረጡ ማውጣት ውጤቱን እያየ ከውጤቱ ነው። የሽጥላ ጥሩ ሰራ አልሰራ የሚባለው ውጤቱን በማየት እንጂ ስላወራም ማለት ነው። እኔ እንደውም ወይ አልገለጽኩትም፣ ትክክል የሰራሁትን አልገለጽኩትም፣ ወይንም ደግሞ አጋን እየሰርቻለሁ። ያ ምን ይገልጻል? ተግባሩ ይገልጻል። ይሄ በጣም አሪፍ ሀሳብ ነው። አሁንም በድጋሚ ሽጥላ አመሰግናለሁ። እንግዲህ ተመልካቾችም ይሄን የምታዩ እጅግ በጣም አመሰግናለሁ። እንዲህ አይነት ቦታ መጣችሁ ልምድ ወስዳችሁ የራሳችሁን ትንሽም ቦታ ላይ ብትሆን የተወሰነ ነገር ብታመርቱ ትልቅ ትምህርት ነው፣ ትልቅ ነገር ነው እየፈጠረ ሄደውና ይሄን ሀሳብ ማስተላለፍ እፈልጋለሁ። እጅግ በጣም አመሰግናለሁ።